ሰላም አለይኩም ሀዋይዎቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ሁሉ ሰላም አለላችሁ? ወላሂ ዛሬ ምን ልበላችሁ፣ ደብሮኛል፣ ከፍቶኛል፣ አዝኛለሁ። በቃ ላውራው ብራ ይወራኝ፣ ለተው ብላ ይተወኝ። ከበደ ነገር ውስጥ ነው ያለሁት። ዱዓ አድርጉልኝ። የምር ነው የማወራው። የዛሬው ይለያል ማለት ነው። ጭንቅ ይለኛል። ውይ ግን እንደኔ የሆነ ሰው አለ? እስኪ እንደኔ ከሆናችሁ ኮሜንት ላይ አስቀምጡልኝ። እንደኔ ስትሆኑ ምን እንደምታደርጉ እስኪ ንገሩኝ። እሺ ውዶቼ፣ የምር ነው የምነግራችሁ። በመቀጠል በቃ ድብርቴን የሚያላቅ ነገር አጣሁ። ወይ የበጅ ነው ያለኝ ዛሬ እንኳን ውሪ ሀዲያ በጃ እኔ ምን ላድርግሽ ባትሉኝ ማለት ነው። መቼም የእናንተ ነገር ሻህ እንዲያሻው ናችሁ። በጃ ነው የምትሉኝ። ማበጁን አላብድም፣ ግን በጣም ጨንቆኛል። የምር ጭንቅ ነው የሚለኝ። እኔ እንጃ ብቻ አሁን ሳላሰገርኩ ዙሁርን ሻወር ወሰድኩኝ፣ ግን ምንም ተላይ ላይ ሊሄድልኝ አልቻለም። ጭንቀቱ ማለት ነው። ምን መሆን እንዲያለብኝ እስኪ እንደው ትንሽ ያኔ የሰው ልጅ ሆኖ መላ ያጣምና መላ በሉኝ ነው የኔ ሀሳብ እንጂ ሌላ ነገር አይደለም። መላ ብትሉኝ ኸይር ነው ብዬ አስባለሁ። ሳሆለላ ውይ እንደውን ያላቅም አረብ ሀገርም ያለው ጨነቀኝ ይላል፣ ኢትዮጵያም ያለው ጨነቀኝ ይላል። እንዴ ጭንቀቱ መፍትሄ ምን እንዲሆን አላሁ አለም ሀባይቦችዬ፣ አላህ ይስተዋር ማለት ነው። ስለዚህ ብቻ አልሐምዱሊላህ መፍትሄውን ፍትሁን ከሱ ቤት ይስጠን። ከሱ ቤት ነው ጥሩ ማለት ነው። ፍትህ ካላህ ሲገኝ አላህ ፍትህ ይስጠን እላችኋለሁኝ። እና የዛሬው ብሎጌ የምሰራውን ቅጣም ባሉ ጥፍት ስላለኝ ስሪ ራሱ አላለኝም ማለት ነው። ያለኝ አማራጭ መተው ብቻ ነበረ። ግን ደግሞ ይህች ዱንያ ምን ታደርጉታላችሁ? ታይ አላስብለኛልና መጣሁ ማለት ነው ግዴታ። እና ይሄንን ይመስላል ዶችዬ። እስኪ ፈንዲሻ ትንሽ ላፈንዲያ ድብርቴንም ቢያላቀቀው እላችኋለሁ። በተረፈ አብሽሪ በሉኝ ልላችሁ ፈልጌ ነው ማለት ነው። ሆይ የፈንዲሻ የነቃ ያው በዚህ ላቅርባትና እስኪ ፈንዲያና ደግሞ እናየዋለን። ሰህለለ አንዳንድ ጊዜ ሲከፋኝ ማወራችሁ ለእናንተ ነው፣ ሲደብረኝ ማወራችሁ ለእናንተ ነው። ተጨማሪ ደግሞ ለአላህ ዱዓ ነው ማለት ነው። እውነቱን ልንገራችሁ፣ ብዙ ጊዜ ሲከፋን ብዙ ለማውራት እንቸገራለን። የዛሬ ቪዲዮ አጠር ያለች ሲሆን ይሄን ይመስላል ማለት ነው። ፈንዲሻ ነው ቡና ቁርሱ። እንዴት አያችሁት? ይሄ ነው ማለት ነው። እስኪ ወደ ሴቶች ክላስ ላቀራረበው ነው ማለት ነው። ካሜራውን ላዙርላችሁ ነገራችን ላይ ካሜራውን ወደ ሴቶች ክላስ አደራርስ ላዙርላችሁ እስኪ ማለት ነው። አያችሁት? ባሁር መባኸሪያ በነገራችን ላይ ብዙዎቻችሁ ወዳችኋታል ከኔም በላይ ማለት ነው። እውነት ለመናገር አሪፍ ነው ብዬ አስባለሁ። ቤቴንም በዚሁ አጋጣሚ ባህር ላድርገው እስኪ የኔንም ድብርት ቢያላቅቅልኝ ማለት ነው። እወዳችኋለሁ። ውደዱኝ፣ በጣም ውደዱኝ። እኔ እንደምወዳችሁ በላይ አድርጋችሁ እላችኋለሁኝ።
የዛሬው ፕሮግራሜን እንዴት እንደምትወዱት ኮሜንት ላይ እና ላይክ ላይ አሳውቁኝ ማለት ነው። ካልተመቻችሁ እስኪ ቀይሪልን በሉኝ፣ ቀይርላችኋለሁ። እሺ ተከታተሉኝ። የሴቶች ክላስ እና እቃ ቤት የትይዩ በመሆኑ በጣም ደስተኛ ነኝ ማለት ነው። ምክንያቱም እዚህ ጋ ቡና የተፍላ እሺ፣ አያት ፌርሜሎ ወጋ ቁጭ ብላለች፣ ገና አልፈላችም። ትይዩ በመሆኑ እቃ ለማድረስ ብዙም አልቸገርም ማለት ነው። ይሄንን ይመስላል ውዶችዬ። እስኪ እንግባ 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 አላችኋለሁ። ምን ትላላችሁ እናንተስ? እዚህ ጋር ዲም ላይት ላወርደው እያስፈለገኝ ነው ማለት ነው። መውረድ ያለበት ወይስ መውረድ የለበትም? እናንተ እስኪ ንገሩኝ። ምኑ ጋር ልፈርሸው ማለት ነው? እንደኔ ሀሳብ እዚች ዲም ላይት ዋጋ እዚች እንትን ዋጋ ልፈርሸው እያሰብኩኝ ነው። እናንተስ ምን ትላላችሁ? እዚች አረንጓዴ ስፍራ ዋጋ ማለት ነው ረከቦቴ ጋር ለመፈረሽ እያሰበሁ ነው እላችኋለሁኝ። በሉ ቪዲዮ አይብዛባችሁ። እናንተም ቢዚ ናችሁ፣ ከኔ በላይ ቢዚ ናችሁ፣ ከኔ በላይ ደግሞ በጣም ባለስራ ናችሁ። ለማንኛቸውም አሁን ትንሽ ከእናንተ ጋር ሳወራ የተወሰነ ቀለል እያለኝ ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እወዳችኋለሁ። ባይ